ከዛው ሉካ ሞድሪች ከሪያል ማድሪድ ጋር በይፋ እንደሚለያይ አሳውቋል። እንግዲህ ወደ ዘመኑ ሲጠናቀቅ ኮንትራቱ የሚጠናቀቀው አንጋፋው ክሮኤሺያዊ አማካኝ ሉካ ሞድሪች ክለቡን ይለቃል ወይስ ክለቡን አይለቅም የሚሉት ጉዳዮች በግራም በቀኝም የተለያዩ ሀሳቦች ሲሰነዘሩበት መቆየታቸው አይዘነጋም። እንዲሁም አዲሱ አሰልጣኝ ዣቪ አሎንሶ ጋር በጋራ ተጫውቷል ሉካ ሞድሪች በማድሪድ በነበረ 13 ዓመት ቆይታ። ታዲያ ዣቪ አሎንሶ ሞድሪችን ለአንድ ዓመት እንኳን በክለቡ ማቆየት ፈልገው ነበረ። እንደዚህ አይነት መረጃዎች ቢወጡም ሞድሪች ግን ከዚህ ዓመት በዘለለ ከክለቡ ጋር መቀጠል እንደማይችልና በተለይ ነገ ከሪያል ሶሲዳድ ጋር የሚያደርጉት የስፔን ላሊጋ የ38ኛ ሳምንት የመጨረሻ መርሃ ግብር እንግዲህ በቤርናቦ የሚያደርገው የመጨረሻው መርሃ ግብር እንደሚሆን ሉካ ሞድሪች ያሳውቋል። ከክለቡ ጋር እንደማይቀጥል ሲያሳወቀበት መንገድ በጣም አጭር ጊዜ ላይ መሆኑ ግን ብዙዎችን እያነጋገረ ይገኛል። ምናልባት እንደዚህ አይነት ውሳኔዎችን ሲወሰን ቀደም ተብሎ ቢሆን የተሻለ ነው፣ ለሽኝትም እንዲመች። በአጠቃላይ ተጫዋቹ ግን ብዙም ሄድላይን የፈለገ አይመስልም። በአጠቃላይ አሁን ነገ የሚደረገው የመጨረሻ መርሃ ግብር ነው። ከዛ አስቀድሞ እንግዲህ ይህ መረጃ የወጣው እንግዲህ 24 ሰዓት ባልሞላው ጊዜ ነውና ሞድሪች ይህን ነገር ይፋ አድርጓል ማለት ነው። ሊትል ሞዛርት የተባለ ይጠራል ሞድሪች በ39 ዓመቱ በጣም እንደ ወይን ሜዳ ላይ የጣፈጠ ከሚገኙ ተጫዋቾች መካከል አንዱ ነው። በ39 ዓመት ብዙዎች ወይ ሳውዲ ናቸው ወይ ሜጀር ሊግ ሶከር ናቸው ወይ ደግሞ ከአምስቱ ታላላቅ አውሮፓ ሊጎች ውጪ ናቸው። ግን ሉካ ሞድሪች በ39 ዓመቱ ለዛውም የአውሮፓ ውስጥ ከሚገኙ ሀያሉ ቡድን ሪያል ማድሪድ ቤት ውስጥ በጣም አስደናቂ የክህሎት መዳከም የሚባል ነገር ሳይታይበት የአቅም ሊሆን ይችላል፣ የክህሎት ግን መዳከም ሳይታይበት ነው ከማድሪድ ጋር የሚለያየው። በማድሪድ 6 ጊዜ ሻምፒየንስ ሊግ ክብሮችን ማሳካት ከቻሉ እጅግ በጣም ውስን ተጫዋቾች መካከል ስሙ ይጠቀሳል። ከካሴሚሮና ከቶኒ ክሮስ ጋር በጋራ የነበራቸው የአማካይ መስመር ጥምረት ደግሞ በእግር ኳስ ቤተሰቡ የሚረሳ አይደለም። ምናልባትም ደግሞ ባለፉት 10 ዓመታት ከታዩ እጅግ በጣም አስደናቂ የአማካይ መስመር ጥምረቶች መካከል የቶኒ ክሮስ የካሴሚሮና ሉካ ሞድሪች ነው። ማድሪድ እነዚህን 3 ተጫዋቾች በ66 ሚሊዮን ፓውንድ ነው ያስፈረማቸው። ሞድሪችን ከቶትናም፣ ካሴሚሮን ከፖርቶና እንዲሁም ደግሞ ቶኒ ክሮስን ደግሞ ከባየር ሚኒክ ማለት ነውና ያኔ 66 ሚሊዮን ፓውንድ ትልቅ ሊመስል ይችላል። ግን እነዚህ 3 ተጫዋቾች የነበራቸው የሜዳ ላይ ጥምረት በገንዘብ የሚተመንም አይደለም። በተለይ ለክለቡ የነበራቸው አስተዋጽኦ ማለት ነው። ክለቡ በርካታ ክብሮች እንዲያሳካ 5 የአውሮፓ ሻምፒየንስ ሊግን በጋራ እነዚህ 3 ተጫዋቾች ማሳካት መቻላቸው የሚታወቅ ጉዳይ ነው። 13 ዓመትን በዚህ ክለብ አሳልፏል ሉካ ሞድሪች 28 የዋንጫ ክብሮችን ከሪያል ማድሪድ ጋር ማሳካት ችሏል። በግሉ ደግሞ በሊዮኔል ሜሲና በክርስቲያኖ ሮናልዶ ብቻ የነገሱበት የነበረውን የፉክክር መድረክ የሆነውን የወርቅ ኳስ ወይም ባላንድ ዶር ክብረን በ2019 መጎናጸፍ የቻለ በእግር ኳስ ከታዩ እጅግ በጣም አስደናቂ አቅም ካላቸው የአማካይ መስመር ተጫዋቾች ተርታ ስሙ ይካተታል። ሉካ ሞድሪች ከሎስ ብላንኮሶች ጋር በይፋ እንደሚለይ ያሳውቋል ማለት ነው። እንግዲህ 39 ዓመቱ ላይ ነው የሚገኘው የክሮኤሺያ አማካኝ። በዚህ ዓመት በሁሉም ጨዋታዎች 55 ጊዜ ተሰልፎ ተጫውቷል። በነገራችን ላይ ምን ያክል ጠቃሚ ተጫዋች እንደሆነ መላካሽ ነጥብ ነው። ምንም እድሜው 39 ቢሆንም በካርሎ አንቸሎቲ አማካኝነት በዚህ በ2004-2005 የውድድር ዘመን በሁሉም ጨዋታዎች 55 ጊዜ ተሰልፎ ተጫውቷል። 4 ጎል አስቆጥሯል። 9 ኳስ አመቻችቶ ያቀበለበት አጋጣሚ ያለና በዚህ ክለብ የእግር ኳስ አብዛኛውን ህይወቴን ያሳለፍኩት፣ በዚህም በጣም ደስተኛ ነኝ። ሁሉንም ነገር አሳክተናል። አብሬያቸው የተጫወትኳቸው ተጫዋቾች፣ አሰልጣኞች በሂደት በዚህ ክለብ ውስጥ በተለይ አሻራቸውን ትተው ያለፉ በእኔ እግር ኳስ ህይወት ውስጥ ሁሉን ደጋፊዎቹን ጨምሮ ማለት ነው ሁሉንም ማመስገን ፈልጋለሁ። ይሄ ቀን ሁሌ ማሰብ ማልፈልገው ቀን ነበር፣ ግን ጊዜው ደርሶ መጥቷል። ነገ የመጨረሻ ጨዋታዬን በቤርናቦ አድርጋለሁ ሲል ሉካ ሞድሪች ሀሳቡን ሰጥቷል። በክለቡ የ122 ዓመት ታሪክ ውስጥ በዋንጫ እጅጉን የተሽቆጠቆጠ ጊዜን ካሳለፉ ተጫዋቾች ተርታ ስሙ ከፊት ነው የሚጠቀሰው። ሉካ ሞድሪች የነበረው 13 ዓመት ቆይታ ቀደም ብዬ እንዳነሳሁት 28 ዋንጫ ክብሮችን ያሳካው። ይሄ ደግሞ ለዚህ ማሳያ ነው። ልክ እንደ ሞድሪች በርካታ የዋንጫ ክብሮችን ከማድሪድ ጋር በጋራ ሆኖ ያሳካ ተጫዋች የለም። በቀጣይ የኮከብ የመጨረሻ እግር ኳስ ዓመታቶቹን ወዴት በማቅናት ያሳልፋል የሚለውም ጉዳይ ይጠበቃል።